ከዚህ በፊት የነበረው ያሁን ቦይፍሬንድሽን ይፋርጊ አሁን ያለው ቦይፍሬንድሽ አሁን ማለት ነው አሁን የለኝም አይባልም እሺ ክራሽ አይባልም እሺ ክራሽ ከትግራዋይ ቲክታከር ምናምን ከቲክታከር ይሁን እየደወልኩ ሰላም የኛ ውድ ፋሚሊ እንዴት ናችሁ እኛ ደህና ነን እንዴት ናችሁልን አዎ ለሁለታችንም እኛ ደህና ነን እና ዛሬ ቆይ እንደዚህ ልበላ አይሰማማ ዛሬ ለእናንተ አዲስ ነገር ይዘንላችሁ መተናል ብላችሁ ደስ ይለኝ ነበር ግን ምንም ያዘው ነገር የለም ማለት ነው ብሎግ ልሰራላችሁ ነበር አልተሳካም ሶ የሆነ ጋርደን ላይ ነው ያለነው እዚህ ቁጭ ብለን የሆነ ሐሳብ መጣልኝ እሺ የሁለታችንም ነው በርግጥ ግን መጣልኝ ልበለው የሆነ ሐሳብ መጣልኝ ምንድነው እሱ የሆነ ቪዲዮ ለምን አንሰራላችሁም እና ያ ሐሳብ ምንድነው መሰላችሁ ቤተሰቦች ለምን እኔ የራሴን የሆነ ጥያቄ ጠይቀዋለሁ እሱም ይጠይቀኛል እኔ ከእናንተ ጋር ሆኜ ነው የምሰማው እሺ ቀጥይ ተስማምተን ነበር ሊከዳኝ ነው ብቻ ምንድነው እኔ ያሰብኩትን ያውቀዋል ብዬ የማስበውን ጥያቄ ማወቅ አለበት ያልኩትን እጠይቀዋለሁ ካልመለሰልኝ ቅጣቱ ምንድነው እቀጣለሁ ዝም ብዬ አስባለሁ ችግር የለውም እኔ አስቤ ጨርሻለሁ ስለዚህ የፋኒ ጌም ነው የሚሆነው ጨዋታው ማለት ነው ሶ ፋኒ ነገር ነው ግን ምንድነው እንዴ አንተም ትጠይቀኛለህ እሺ ካንተ ማወቅ ያለብኝ ስልክ ማቀው ነገር ብለክ የምታስበው አንተ ማለት ነው ግን መመለስ ግዴታ ያለብኝ ከዛ እቀጣለሁ አንተም ትቀጣኛለህ ከባድ ጥያቄ ነው የሚጠብቅሽ ተዘጋጂ እሺ ኦኬ እና እኛ ጨዋታችንን እንጀምራለን ማን ነው የሚጀምር ጀምር ችግር የለም እሺ በቃ ወደ ጨዋታችን እንግባ አይ ምን መሰላችሁ አሁን ትንሽ ከሙድ እንውጣ ብለን ነው ዛሬ ያው ደብሮን ስላለ እና ምን መሰላችሁ ዛሬ ቡና ያልናትና ከዛ ቡና ስታፈላ አይጣፍጥም ፊሎ ነበረ ምስክሬ ነው የኔ ምን አይጣፍጥም ኧረ አይጣፍጥም ኧረ ከዛ እስቲ ውጭ ወተን የሆነ እንትን እናርግ ብለን ኢንጆይ እናርግ ብለን አዘክራለሁ ማን በከፈለ ነው ጨዋታ በቃ ካሜራማንም ያዝ ችግር የለውም በኔ ግብዣ ነው ብራዘር ኧረ በኔ ነው እና ይቀጣል ሰው ይገብላል እስቲ ትንሽ ወተን የሆነ ነገር ባይዘው ወተን ሙሉ ቀን ነው ውጭ ነው ያልነውና ብሎግ አልያዘችም እና እስቲ የሆነ ጌም እንጫወትና ለኦዲየንስ ትንሽ ዘና እናርጋቸው በማለት ነው ይዘነው የመጣ ነውና እሺ የመጀመሪያው ጥያቄ ምንድነው እንዳትወድስልሽ እሺ ያይወድቅሽ እሺ የመጀመሪያው ጥያቄ ምን መሰለክ እኔ ሞደው እንሳ እንትን እንቁራሪት አትቀልድ ጌታ አትቀልድ አውቆ ነው እንዴ ነገር ያውቀው ነበር ድሮ አላውቅም አሁን ከረሳው ከቤት ነው ወይስ ከድሮ ኢኖክ እረፍ አይቻልም ከቤት እንስሳ ነው ወይስ ከድሮ እንስሳ እሺ ከቤት ውሻ አይደለም አይ ነው አልመለሰውም ልል ነበር ግን አልቻልኩም እኔ ልቀጣው ፈልጋለሁ ግን አልዋሽ አይ እኔ ለመቀለድ ያክል ነው እንጂ ካውቀዋለሁ ትንሽ ላዝግሽ እሺ ቀጥል ምን አይነት ሴት ነው የምትመቸኝ ካልመለስሽ ማለት ነው የ500 ካርት ሞይልኛለሽ ቆይ አይደለም አሁን ልጠይቀህ ዛሬ መጠይቀውና የሚባል ነገር የለም በቃ እኔ የምወዳት ሴት ምን አይነት ሴት ናት እኮ ከባህሪ ነው ወይስ ከእንትን ኢንተርናል ነው ወይስ ኤክስተርናል ማለት ስልክ ከባህሪዋ ነው በቃ ምን አይነት ሴት መልኳ ምናምን እና ባህሪዋ ትነግሪኛለሽ እሺ ቀይ ሴት ይወዳል እሺ ቀይ አንድ ተመልሷል ጸባይ እንደኔ ትላለህ ኧረ አይደለም ባይዘው ማርያምን አትቀልጂ አልምልሽ እሺ እኔ አላውቅም ግን ሆነ እሺ ባህሪ የዋ ማርያምን አልተመለሰም እንዴ እንደዚህ ተብሎ የሚነገር ነገር የለም እኮ እሺ ብዙ መጥቀስ አለብኝ እሺ የዋ ሰው አክባሪ ቡና ምጭር ማንንም ሰው የሚወዳት ነው እሱ አይደለም በቃ የኔ ለየት የሚያደርገው ነገር አለ በቃ እኔ ከሴት ልጅ ምንድነው የምፈልገው እኔ ማለት ሁሉ ጊዜ የማወራው ነገር ነው ካልተመለሰ እኔ ራሴ እመልሰዋለሁ ማለት ነው ቅጣቱም ትቀጣለች እንዴ አይቻልም እያያችሁ 500 ካርት ሞላልኛለች ጌታን አላውቀውም ሰዓት ካሜራ ማሳት ያላውቀውም በቃ
ምንድነው? እሺ አሳልፊ 500 ዜሮ 500 ላኪ ምንድነው? ላኪ ጌታ ልከለው ግን ምንድነው ነው ላኪ መጀመሪያ እሺ የኔ ምን አገባኝ? እሺ ችግር የለውም ልመልሰውና አታምነኝም? ልመልሰውና እሺ ከዛ ከተስማማሽበት ትያለሽ። እኔ የምወደው አንድ የቤተክርስቲያን ልጅ ቤተክርስቲያን የምትወድ ሃይማኖት የምታከብር ሴት ወዳለሁ የመጀመሪያ ማለት ነው። እሺ ሁሉም ነገር ስለሚያጠቃልል ማለት ነው። እሱ እዛ ጋር እንትን የቤተክርስቲያን ልጅ ስትሆን ማለት ነው ሰው አክባሪ ናት። እኔ ከሚስቴ የምፈልገው ነገር ክብር ነው። እንድታከብረኝ ነው የምፈልገው። ሌላ ምንም አልፈልግም። መልክ ምናምን ዳዝንት ማተር ግን በቃ ለኔ የሚገባኝ ክብር የምትሰጠኝ ሚስት ብቻ ነው። ሁሉ ጊዜ ነው የማወራው ደግሞ ኦኬ። ስለዚህ ቀለል አድርገን 500ዋን ትከፍያለሽ። አሁን እንደዚህ ሁሉም ሰው ሳይሆን ሌላ ሰው መልክ ሊወድ ይችላል፣ ሼፕ ሊወድ ይችላል። እንደዛ ነገር እኔ ክብር ነው አውቃለሁ እኮ ከውጪ እኔ ማቀው ቀይ ሴት እወዳለሁ ሲል ድሮ እንደዛ ነበር። ትቀጣ ወይስ አይደለም? እኮ መጀመሪያ ቅጣቱን መስማማት አለባት። ተሳሳለች እንዴ? አንተ አታዝንልኝም እንዴ? 250 ላንተ ነው ብራዘር። እሺ ለሁለት እሺ፣ ችግር የለውም። ቀጥ ጥያቄሽን ቀጥ ችግር የለውም። እሺ እኔ እኔም አንድ አይነት ጥያቄ መጠየቅ እችላለሁ? አይቻልም። የጠየቀ ጥያቄ መገመት አይቻልም። የጠየቀ ጥያቄ አይቻልም። እሺ ችግር የለውም። እኔ እንደሱ ጨካኝ አይደለሁም። እሺ የምወደው ከለርስ ቀለል እኮ ነው የምጠይቀው ያለሁት እንዴ ማን ይመልሰዋል? ከለር አትየው እሱን አትየው። ጌታን አይቻልም ጌታን አይቻልም። አትንገረው። ፒንክ እሰይ እንኳን ፒንክ አልከው። አልወድም እኔ ፒንክ፣ ጥቁር ነው የምወደው። አንተ ከበሩን ለራሳት እኔ እኮ ሴት መስለኝ ተማክራች ነው ግን አመሰግናለሁ። ፒንክ ይለኛል ደግሞ እንደሚያቅሰው እኔ ገርሞኝ እሱ ከኔ በላይ እንዴት ከለሩ አወቀው? እኔማ ሴት መስለኝ ነው። እሰይ ይበልክ፣ ችግር የለውም። አሁን ተንጣጣ 500 ብሩ የተቀጣ ቅጣት መድገም አይቻልም። መስራት ሌላ ቅጣት ግጪ። እሺ ጥያቄና ቅጣት መድገም አይቻልም። እሺ ምን ልቅጣው? አማክረኝ እስኪ። አይሆንም። እሱንማ አልጠይቀውም። የዞም ፔፕስ ባንድ ትንፋሽ እፈልገዋለሁ። እረፍ አንተ እረፍ። ችግር የለውም። ቅጣት እንትን ይበልልኝ። አንድ ቅጣት አለ። በኋላ ብሩን ከምከፍል ይንጣጣልሽ። አልፈልግም። ድጋሜ ቅጣት መቅጣት አትችልም። እሺ በቃ 1000 ብር ትራንስፈር አድርግልኝ። ብር እኮ ተቀጣሽ። በቃ ብር መቅጣት አይቻልም። እንደዛ ይቻላል። በቃ ተነስቶ ይጨፍርልሽ። ወይኔ ቆይ ዝፈንልኝ። የዘንባባ ማር ነኝ ታውቀዋለህ? ዝፈን እረፍ። ዝፈን ማርያም ዘፈን አልችልም እኔ እግዚአብሔር። የማሪስን ዘፈን በጣም የሚወደው ወይኔ ጌታ ጓደኛዬ ነው ወንድሜ ነው በጣም የምወደው ማከብረው ጓደኛዬ ስለሆነ የሱ ዘፈን ዘፍናለሁ እኮ። ዝፈን ምን የሚለው የፈለከውና ምን የሚለው ነው? ድግስ ነው ድግስ የለም። እሺ ጋር ባይዘው በዚህ አጋጣሚ ጃማሩና ዮ የምወዳቸው ጓደኛዬ ናቸው። በጣም ነው የምወዳቸው። በዚህ አጋጣሚ ልንገራችሁ ብዬ ነው። ከደረሳችሁ ይሄ ቪዲዮ እኛም እንወዳቸዋለን። አንቺ አድናቂው ነሽ። እኔ ጓደኛዬ ነው ወንድሜ ነው እኮ ይሄኒ ጓደኛ ስለሆንክ እኔ እወድሃለሁ። ፋሚሊም ሙሉ ነው የሚወደው ባይዘው። እሺ አሁን ዝፈን ያው እንዴ ማርያም እንደረሳሁት ወይ ዘፈን ከፍቼ ልዝፈን? አይቻልም ጌታን አይቻልም። አላስታውሰውም። መጀመሪያ እኮ ነው ምን ችግር አለው? ምን ነበር በቃ ትንሽ ኤርፎን ከያዝክ ኤርፎን አድርገህ ዘፈን እሱ ባሪፍ አይዲያ ነው። ጌታን አይዲያ ጀምሬ ሳላይ ላይፍን ቀይሬ እንዴ ነበር ካላልኩኝ ከትናንት ስተተምሬ ሰው ቢያወራ ስለኔ ትክክት ሰጥቶኝ እኔ አላቅም እንታይነር አላቅም መብራራት ስራ ነው ምስክሬ የወረስኩት ነው ከአባቴ ይህን ቀብራራ ኩራት ቢለኝም ታዋዩንም አንተርለም ጀለስ ቢሉ በዚህ አጋጣሚ ማለት ነው ልንገርክ ማሪዮስ ወደ ማታ ላይ ራት ልንገረው እኔ ነኝ ጓደኛክ። እሺ ከዚህ በኋላ እሱን አታውቀውም፣ አንተን አያውቅህም።
ማለት እንዴ? እና እሱ ዘፈን ሰጭል ነው አሁን እዚህ ጋር ዘፈን እሱ ዘፈን እንደዘፈን ታውቂያለሽ? እሺ በቃ እሺ አንተ እንትን አልክ። ምን? እሺ ቀጥል። ምን ጥያቄ ጠይቃት? ከባድ ወይስ ቀላል? አይ ቀላል እንዴ? አንተ ከባድ እያልክ እንዴ? እኔ የሴት ምርጫው እንዴት አውቃለሁ በእርግጥ ግን የሆነ ፈርስት ኪስሽ መቼ ነው ጥያቄ ያቀርብሻል? አዎ ረስቼ እኮ ነው። እንደዚህ አይነት ልጅ ይስጥ። አሜን አሜን። እሺ ፈርስት ኪስ መቼ ነበር? ረስቼ እኮ ነው ብራዘር። አታስታውሰኝ። ጠይቀው ያው ካሜራማን ረስቼ እሱ አንተ ተው ጠይቅ ችግር የለም መልስ ፈልጋለሁ። አይ ቅጣቱ ነው ማስብበት። እሺ 250 ደስ ነው 500 ሰጪኝ እኮ 250 ደስ አላስታውስም። እሺ ይትቀጣ ችግር የለውም። እኛ ምንም ችግር የለብንም። ባይዘው እንዴ ነው ስለማላውቀው እኮ ነው ቅጣት ለምንድን ነው የማታውቂው? ባይዘው ማለት ነው የነበርከው ኤክስም ሆን ቦይፍሬንድ እዚህ ተሸምጥጣል። አላውቀውም ያለች ነው ረፈድ ይልጅ ኧረ ታው እሺ ቅጣት ቁጭ ብድግ 10 ሰራለሽ እንዴ? ሴት እኮ ነኝ እንዴ? እሺ መልሻ አይቻልም። ዘፈን ተባልኩ ዘፈንኩ። ጌታ አላውቀውም እኔ መች እንደሆነ አላስታውስም። እሺ ቁጭ ብድግ በይ እኮ ነው ያልኩሽ። ምን አልኩሽ? ትበላ ሄኒ ማይ ብሮ ሄኒ ላይ ሄኒ እንደዛ የሚባል ነገር የለም። አታዝምልኝም? እሺ እንቀይርላት ቅጣት ትጨፍር በቃ ዘፈን እንደውም የማሪክስ አይደለም። በሱ ዘፈንማ እንድትጨፍሪ አልፈልግም እንዴ? አንተ አረፍ ጌታን ረፍ። እንግሊዘኛ ቢሆን አይሻልም? ምን እንግሊዘኛ ዘፈን ብቻ አልመቸማ እኮ ስላልመቸ በአማርኛ ይሁንላችሁ። እነዚህ ልጆች የሆነ ነገር ለምደዋል እዚህ የራፉ። እሺ ቀጥል እኮ ዝም ብዬ ያለን ተሳስተናል እኮ እንዲህ ያቆመ ይቀጣ ነበር። ኧረ ማርያምን እንዴ ሽራው ቅጣ። እሺ ወይ ጨፍሪ ወይ የሆነ ነገር አድርግሽ እኮ በቃ ልጨፍር ነው። ምን ወንዶቹ ጋር አይደለም። ለምን ያኛው እዛ ፎቶ የሚነሳው ጋር ሄዳ ለምን አብረን ፎቶ? አዎ አብራችሁ ፎቶ ተነሱ። ጎይድ ማርያምን ሄዱና ፎቶ ተነሱ። በራሴ ስልክ ነው የሚሰማሽ። ኧረ በማርያምን ያልቻልከው ጌታ ተነስና ከሳጋይ ኧረ እኔ እሺ አንዴ ባንተ ስልክ ፎቶ እንነሳ። ባንተ ስልክ ይቻላል? ችግር የለም። ሰልፊ አለው። ኖርማል ነው። አዎ ሰልፊ አለው ወደዚህ። እሺ እንደዛ እንደዚህ አይደል? እሺ እሺ እኮ ካንተ ጋር እኮ ነው ካንተ ጋር ወንድሜ ፖስት አድርገው። እሺ አዘግረለው ነይ ተቀመጪ። አልምረውም ጌታን አልምረውም። አይ ችግር እኔ መልሳለሁ። ምንም ችግር የለውም። አይ ችግር የለውም። እኔ እኮ ከዚህ በኋላ እንዴት ነበር? አይ ችግር የለውም። አሪፍ ካሜራ ነው። ያምራል ደግሞ ያው እረፍ ያምራል። እዚህ ስማልኝ ፖስት ያርገውና አንላቀቅም። ሪፖስት አደርገዋለሁ እኔ አራይም ቲክቶክ ፖስት ተደረገ ማለት ነው። ሪፖስት አደርገዋለሁ። እሺ ምን እዚህ ቁጭ ተብሎ የሚጠየቅ የሚቀጥ ተቆልፋለች። ብራዘር አትቆልፍ፣ ማርያም ተቆልፋለች። አትቆልፍም። እዛው ፎቶ በቃ እዛው ለክ እንደዚህ ብለክ ጌታን ሂድ ፎቶ ችግር የለም።
ናምጣ ስልክ እንጂ አነሳዋለሁ። ለምን አላነሳው? ናምጣ በኔ ስልክ እሺ ተረስ ያዛ ወሬት ነው የምወጣው። እንዴት ቢሰበር ኧረ እሺ ተነስ እንደዚህ ብለህ እኮ እንደዚህ ብለህ አይደል በለ እንደዚህ አይቻልም። ጌታ አይቻልም። ደርጂ ይወራል ባይሆን አንተ አውቀህ ነው ያቀለልክለት ቅጣቱን። ፋራ የሆነ ካሜራማን በቃ አስገባዋለሁ። ባይዞ ቪዲዮ ላይ ማን ይሰጥሻል ፎቶ እንዴ? አይቻልም። እሺ የመጨረሻ ጥያቄ በእኔ ያልቃል። አሁን ጠይቅና ያልቃል። አዎ ፀሐዩ ቀጠቀጣል። እሺ ከዚህ በፊት የነበረው የአሁን ቦይፍሬንድሽን ይፋ አድርጊ። አሁን ያለው ቦይፍሬንድሽ አሁን ማለት ነው። አሁን የለኝም። አሁን የለኝም አይባልም። እሺ ክራሽ አይባልም። ክራሽ ከትግራዋይ ቲክታከር ምናምን ከቲክታከር ይሁን እየደወልኩ ነው። ዝም ብዬ አፈቅራለሁ እለዋለሁ እንዴ? እሺ ከትግራዋይ ቲክቶከር የለኝም። ክራሽ የለኝም። ማርያምን የለኝም። እሺ ተጋጨልኝ በቃ። ግን ልንገርህ የአዶናይ ወንድም ማን ማትሳላ? አዎ ኧረ ፍቅረኛ አለችው። ምን አገባኝ እኔ ስለ ፍቅረኛው። ግን እንትን ክራሽ አይደለም ላባት ወይስ ንቅጣት? አልተመቸህም ማመልሱ እኮ መልሻለሁ። ክራሽ ነው። እሺ በቃ አይበቃንም ጥያቄው። ግን ልቅጣው የሆነ ቅጣው የሚል ነገር አለ። እሺ ምን አለ? ምንድነው? ጥያቄ የለሽም እኮ የለኝም። እሱማ ግን በቃ ውድ ፋሚሊዎቼ አርዙ አልተቀጣም። እስቲ በዚህ ቪዲዮ ማለት ነው ማርያምን 10 ሺህ ያስገቧት። ምን እሺ ነው ቪዲዮ የኔ ፋሚሊ ሆናችሁ በጣም ቀዝቅዛችኋል። ምን እንዳጠፋው አላውቅም። ይቅርታ መጠየቅ ካለብኝም ይቅርታ ጠይቃለሁ። ግን ያጠፋሁት ጥፋት ስለማላውቀው ነውና ይሄ ቪዲዮ ሰርፕራይዝ እንድታረጉልኝ እፈልጋለሁ። 10 ሺህ ገብታ ማለት ነው። አዎ በደንብ በጣም ነው የምወዳችሁ። እሺ በቃ እኔ በጣም ወዳችኋለሁ ፋሚሊ። እና ይሄ ቪዲዮ ከተመቻችሁ 10 ሺህ አስገቡኝ አይደል? አዎ። እና በጣም ነው የምንወዳችሁ። ነገ በቀጣይ ቪዲዮ ሌላ ቪዲዮ ይዘን እንመጣለን። እናመሰግናለን። አሪፍ ቪዲዮ አሪፍ ነገር ጠብቁ። እንወዳችኋለን። ባይ ባይ።